ሩዝ፣ ቅርንፉድ፣ ታልባ፣ ሮዝመሪ የስጋ መጥበሻ 2 ብርጭቆ ውሃ አድርጌ ለ30 ደቂቃ ነው ያበሰልኩት። ይሄ ጸጉራችሁ ለሚነቃቀል ፍለፊቱ አካባቢ ባዶ ለሆነ ስታበጥሩት ለሚነቃቀል ስትታጠቡትምና ባዶን ከምትታጠቡ ይሄ በጣም አሪፍ ነው። እኔ ከ2 ሳምንት አንዴ ነው የምጠቀመው። ያፈለውት 30 ደቂቃ ነው። በትኩሱ እንደምታዩኝ አጠለልኩት። በትኩሱ ማጠለው ሲበርድ ስለሚወፍርብኝ ነው። ይሄንኛውን ያጠለልኩትን እጥለዋለሁ። ይሄንኛውን ውሃውን ግን እጠቀመዋለሁ ማለት ነው። እንዳጋጣሚ በጣም ቸኩዬ ስለነበር አልተቀባውትም። ፍሪጅ ውስጥ ነው ያደረኩት። 2 ቀን ቆይቼ ተቀባውት። እንደምታዩት በደንብ ነው የተቀባውት። ማሳጅ ለ5 ደቂቃ ካረኩኝ በኋላ ፍለፊቴ ላይ እንዳይወርድብኝ እስር አድርጌ ጨርቅ ነገር ፔስታል ሽፍን አድርጌ 2 ሰዓት አቆይቼ ታጠብኩት። ይሄ ጸጉራችሁ ለሚበጣጠስ አላርግልኝ አለ በጣም ብዙ ኮሜንት ነው የማየውና ስለማልችል ነው በጣም ቢዚ ስለሆንኩኝ ነው። ይሄ በጣም አሪፍ ነው። ተጠቀሙት። ከሳምንት አንዴ ለዛ ከ2 ሳምንት